ነገር የት ሄደ ነው? ቤቲን ይዛ ይልካሉ። ምንድነው? የት ሄደ ነው አሚር? ወደ ድሬዳዋ ሄድኩኝ። እንዴ ድሬዳዋ ምን ታደርጋለህ አሚር? እኔን ሳታማክረኝ እኔ ጓደኛ አይደለም እንዴ? ድሬዳዋ ምን ትሰራላችሁ? አሁን ሀረር ደርሰናል። ሀረር እኮ ስታይ ምንም ብትወስን እኮ ማማከር ነበር። እኔ ከጓደኛ ወንድማሞች አልነበር እንዴ አሚር? እኔ እናንተ ታውቂያለህ እንዴ? ኦሊ አጋጣሚ ነው በቃ ይዣት ሄድኩት። ምክንያቱም እዛ በቃ ትክክል አልነበረችም። ያለችበት ሁኔታ ጥሩ አልነበረም። በቃ ይዣት አመለጥኩ ኦሊ እኮ ታዲያ ከማንም ታመጣው። ሰላም እንዴት ናችሁ? የተከበራችሁና የተወደዳችሁ ውድ የኦሊ ቤተሰቦች ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበል። ዛሬ ኦሊ ጋር የተገኘ ነው የሆነ ነገር አለ። እስቲ መጀመሪያ ሰላም በሉናል። እሺ ሰላም እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን። እናንተ እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ይበልልን። ሰላም እንዴት ናችሁ? ውድ የተከበራችሁ የኛ ፋሚሊዎች የኦሊ ፋሚሊዎች ሰላማችሁ ብዝት ይበልልን። እንትን ነው ምን እንዳለ ታውቂያለሽ? ምናልባት ያለውን ነገር አንቺ ታውቂያለሽ ብዬ አስባለሁ። እና አሚር የት እንዳሉ ታውቂያለሽ? አዎ አውቃለሁ። እንዴት አላውቅም? ለምን እንደሄዱ ታውቂያለሽ? እንግዲህ ለምን እንደሄዱ ባላቅም እኛ ከዚህ በፊት ቤቲ ታማ ነበረ፣ ሆስፒታል ነው የነበረችው። ከዛ ድንገት አቶ አሚር እኔና ኦሊ መጀመሪያ ሄደን አይተናት ነበረ። ያው ብዙ ነገር እሷን እንደውም ለመጠየቅ ፈልገን ነበረ። ያው ድንገተኛ አቷተው ስለተዋት ሁለቱም ስንሄድ የመጀመሪያ ቀን ነበረች። ሁለተኛ ቀን ላይ ስንሄድ ቤት የለችም። ምንድነው ስንል አሚር ይዟት ጠፍቷል የሚባል ነገር ነው የሰማነው። ከዛ ለኛም የነገረን ነገር የለም። አሚር ማለት አልተሻለውም ማለት ነው። እሺ ቀጥል ይመስለኛል። ተጋብቶበት አሁን ቤት ይሆናለች የታመመችውና ልጅቷን ከሆስፒታል የታመመች ልጅ ናት። ደህና አይደለችም። አይታችኋል ያለውን ነገርና ይዟት ወደ ድሬዳዋ ሄዷል። ቪዲዮ ላይ ድሬ ሆኖ ለቀውልናል። ለምንድነው ይዛት ሄድ ነው ስንል ከዚህ ከጫጫታ ከጋጋታ ላርቃት ነው። ሰላሟን ታገኝና ልጅቷ ወደ ራሷ ትመለስ ነው ብሎ የሚለው ግን ይሄ አሳማኝ ነገር አይደለም። ምን አገባው? አልፈልጋትም አለ ዑመር። አሁን ቤቲን አልፈልግም ብሏል። ሙቤን ቢሆን አልፈልግም ብሏል። ምን አገባቸው? ስለዚህ ልጅቷን ወደዛ ለምን ያንገላቷታል ነው። እኔ አሁን ቤቲን በጣም ማግኘት ፈልጊያለሁ ግን አልቻልኩኝም። ቤቲን ለማግኘት ሞክሬ ነበረ፣ አልቻልኩኝም ማግኘት። ከዛ አሁን ምን መጣልኝ መሰል ሀሳብ። እናንተንም የጠራዋችሁ ምክንያት ምንድነው የምናረገው? ቤቲንስ አሁን በምን መንገድ ነው የምንረዳት ብዬ አስቤ ነውና ኦሊንም ደውዬለታለሁ። ይመስለኛል ኦሊ የሚያውቀው ነገር የለም። ስነግረው ለነገሩ እንግዳ ነው። እኮ ነው የምልሽ አሁን ስታወሪ ማለት ነው። ኦሊ ጓደኛቸው ነው አይደለ? በጣም ቤስት ጓደኛቸው፣ በጣም የሚተዋወቁ። አዎ ከጓደኛም ወንድማማች በላቸው። አዎ ብዙ ነገር የሆነለት ብዙ ነገር ከሱ ጋር ሲሮራጥ ለሱ ሲጨነቅ ብዙ ነገር ሲያስብ የነበረና በጣም ደግ ጓደኛው ነው። አዎ አይደለም እንዴ? ግን ኦሊ እዚህ ነው። እኔ እኮ ኦሊና አግኝቼዋለሁ። ኦሊ እዚህ ነው። አዎ እዚህ ነው ያለው፣ አዳማ ነው ያለው። ግን ለሱ ሳይነገር የሄዱበት ምክንያት ምንድነው? እኔ ሁን ብዬ ነው አንቺ ስጠሪኝ ደስ ብሎኝ ቪዲዮ እየቀረጽኩ ነው ለኦሊ ሰጣለ ምናምን ስትይ ደስ ብሎኝ ነው የመጣው። ደግሞ ሌላ ነገር ከሌለ በስተቀር ኦሊ ከመጣ በኋላ እውነቱን ማወቅ አለበት። ሌላ ችግር ከሌለ በስተቀር እንዴት ጥለው ይሄዳሉ? ገባሽ አይደለ? እኔ እኮ ተናግሬያለሁ። ሁለቱ ጋር ሙቤ ጋርና እንትና ጋር ኦሊ ጋር የሆነ አሻጥር አለ ብዬ ነበር ማስበው። ለካ ሙቤና እንትና ጋር ነው አሻጥር፣ አሚር ጋር ነው። እኔ እንደውም ሳስበው ኦሊ የዋህ ነው። ሱመያ ጋር ራሱ አላየሽም እንዴ? እንዴት ኦሊ ምስኪን ልጅ ነው። አብሮን በጣም ደክሟል። የእስር ቤቱን ጊዜ ቢሆን ምናምን እኔ በጣም ትልቅ ሪስፔክት ነው ያለኝ። ለዛ ነው ደስ ብሎኝም የመጣሁት። እና ኦሊ ይመጣል ብለሽኛል አይደል? አዎ ይመጣል። ደውዬለታል፣ ደርሻለሁ ብሎኛል። እንደውም ይኸውልሽ እኔ ደግሞ ምን አለ መሰለህ አሚር ብዙ ውሳኔዎችን ሲወስን ጀስት እኛን ያማክራል። እኔ በተለይ ምንም ነገር ደብቆኝ አያውቅም። ይሄን ነገር ደግሞ ጓደኛህ ነው። ያው ብዙ ነገር አብረን ስላሳለፈን ጀስት ያው እየደወለም ያወራኛ ምናምን፣ ግን ይሄ ደግሞ በውስጥ ነው ታውቂያለሽ፣ በውስጥ ነው። እኔ ራሱ ስሰማ በጣም ደንግጫለሁ። ምንም ነገር የነገረኝ ነገር የለም። የሚያውቀው ነገር የለም እኮ ምንም ነገር አልተነገረም። እሱም ሳራው ኤርሚ እንዲ ነው ስለ ማውቀው ነገር የለም ይላል። እንደገና ደግሞ ኦሊያድም አልሄድም እነሱ ጋር። ኦሊያድ አንተ ታውቅ ነበር መሄዳቸው? አላቅም በቃ የተነገረኝ ጀስት ከደረሰ በኋላ ምንም የተነገረኝ ነገር የለም ምንም። እና አሁን እኮ ደግሞ ቤቲንም ይዟት ሄዷል ሲባል ጭራሽ እንዴ ስህተቱ እኮ እሱ ነው። ታዲያ ቤቲን ይዞ መሄዱ እኮ ነው ስህተቱ። ስህተቱ እሱ ነው እኮ። ኦሊ ሰምቷል። ኦሊ ምንም የሚያውቀው ነገር የለም። እኔ እንዳወራሁት ከሆነ ምንም የሚያውቀው ነገር የለም። ና ብየዋለሁ። ኤርሚንም ስጠይቀው ኤርሚ ምንም የሚያውቀው ጉዳይ የለም። ከዛ ሁለቱንም ጠራው። ኤርሚ ደርሷል እንግዲህ ኦሊዬም እየመጣው ነው ብሎኛል። ያለውን ነገር ከኦሊ ነው የምንረዳው። ግን እኔ እንደኔ ካነጋገሩ ኦሊ ምንም የሚያውቀው ነገር የለም።
የሆነ ተንኮል አለ። የሆነ እንግዲህ እነሱ አሚርና ሙቤ እንግዲህ የሆነ ግን ሙቤም እኮ የሚያውቅ አይመስለኝም። ባይዛው ተንኮል ባይኖር ኖሮ ማለት ነው። እኔ አሚር ነው ባይዛው ልጅታን ይዘው አይ አሚር ጤነኛ ሆኗል፣ ግን ተሽሎታል አይደል? ምን አውቃለሁ። አንተ ጓደኛው ከአንድ ኖርማል ሰው ግን የሚጠበቅ አይመስለኝም ሳስብ። ተሽሎታል ሙሉ በሙሉ። በጣም እንትን እያደረገው ነው። እየረሳውን አላውቅም ነገሮችን እያስታወሰ ነው። ድጋሚ ይዞ መሄድ ማለት ነው እኮ እያስታወሰ ነው። ነገር አርግተዋል። ፍቅረኛ አለኝ ይላል፣ እንደዚህ ይላል። ከዛ ደግሞ ዞር ብሎ ይዞ ይሄዳል። እኔ ገብቶኛል። ብቻ እስቲ የተሻለው አይመስለኝም። እኔ አሁን ለኦሊ መናገር የምፈልገው ነገር አለ። ኦሊ ምጣና እነግረዋለሁ። ጤነኛ ቢሆን አንድ ጤነኛ የሚያደርገውን ሰው እያደረገ አይደለም። እኔ እያየሁ ኦሊ ማውቆ ደብቆን ይሁን ሰምቶ ያለውን ነገር እስቲ ከኦሊ እንሰማለን። መጣለው ነው ያለሽ እንዴ? መጣው ካለኝ ቆየ እኮ እስካሁን መድረስ ነበረበት። እንዴት እንደቆየ አላውቅም እንጂ መጣው ብሎኛል። ይመጣል። ለማንኛውም አንተም ነገሮቹን አጣራ ከቻላችሁ፣ ወይ ቁርአን ቤት ወሰዱት አሚርን። በጣም አይሻልም? በጣም አረ ትልቅ ስህተት ነው የሰራው ሰው። እንዴት ከሐኪም ቤት ሴት ልጅ ይዞ ይጠፋል? ልክፍት እኮ መጥፎ ነው። በጣም ሰው ከተለከፈ በምንም በአጣና አይለቀውም። በወይራ ጢስ እንደዚህ ቢታጠና አይለቀውም። ከባድ ነው በጣም። እሱም በደንብ አድርጋችሁ የሆነ እንትን ትልቅ ድንኳን ደኩኑና ውስጡ ጣና አርጋችሁ ጭስ አርጋችሁ አፉኑት እዛ ውስጥና ማለት ነው ይልቀቀው። እንደዛ ካላረግ ነው ከባድ ነው። አዎ አይ ቢለቀው ይሻለዋል እንጂ አሁን እያደረገ ያለው ነገር እኮ ዝብርቅርቅ እንትን አይምሮ ጤነኛ የሆነ ሰው የማያደርገውን ነገር ነው። ጤነኛ አይደለም አለቀው ሰው። አዎ ቢለቀው ኖሮ እንትን ነው ብቻ እንጃ። ጭራሽ ደግሞ ይገርመኝ ወሊያደንም ትተውት መሄድ። አሚር ይኸውልህ፣ አሚር በራሱ ያሴረው ሴራ አለ። እኔ ሲመስለኝ ሙቤም የሚያውቀው ነገር የለም። ገባ? አሚር ይዟት ሄዶ ነው ሙባረክ። እንደውም እኮ እንዴት ይዛት ትሄዳለህ ብሎ ነው ሙባረክም የተከተለው። ገባ አይደል? እሱና ሰይድን ምናምን ነጭ ባህር ዛፍ ቆንጆ ነው ገጠር ሄጄ አሚርና ሰይድን ነጭ ባህር ዛፍ ላምጣና ማለት አሪፍ ነበር። ነጭ ባህር ዛፍ አድርጌ የሆነ ተነጋግረን ከእናንተ ጋር ተነጋግረን ሁለቱንም እዛ ውስጥ እንጠናቸው። ከወጣላቸው ከለቀቃቸው በደንብ ነው የሚወጣላቸው። በቃ ውስጥ ከተን ማለት ነው በወይራ በምናምን በነጭ ባህር ዛፍ አርገን ይለቃቸዋል። በላብ አርጎ ይለቃቸዋል እንጂ ጤነኛ ሰዎች አይደሉም። አይ ምንም የሚያረጉ ነገር ጤናማነት አይታይበትም። እዚህ ጋር ጓደኛውን ቤቲን ይዞ መሄድ የሆነ ነገር ከሌለ በስተቀር ደግሞ ከራሴ ላይፍ ጀምሬያለሁ አለ። ምን አገባው ነው? እኔ አሁን ያልተመለሰልኝ ቤቲን ይዞ የሚሄድበት ማን መብት ሰጠው? እዚህ ጋር ቤቲ የሙባረክ ናት። ሙቤም ቢሆን እኮ አልፈልጋትም ብሏል። ሁለቱስ ምን አገባቸው? ሙቤም ተከትሎ ሄደ። አይ አንዳንድ ጊዜ እኮ ጓደኝነት አሁን አንተ ምን ትላለህ? እስቲ አሁን ስታስብ ጓደኝነት ነገርኩሽ። ኦሊ መጣ መሰለኝ። ማነው? ሚስት ግባ ኦሊ ክፍት ነው ግባ። ቆየ እኮ አንተ ምን ነው? እንዴት ነሽ? ሰላም ነው። እነሱ ቀድመው ደረሱ። ኦሊ ቆየ በጣም አይ ብቻ ነው ሰርፕራይዝ ቪዲዮ እየቀረጸ ነው። ቪዲዮ ላይ ነና ስላንተ እያወራን የመጣው እድሜ ረጅም ነው። ቆየባችሁ ስላንተ እያወራን መጣ። ሆልዬ በጥቁር ለብሰህ ሀዘን ላይ ነበርክ እንዴ? አስመሰለበት። ቤተሰብ ጋር ነበር ሰሞኑን። ለነገሩ እንትን አሁንም ሀዘን ከባድ ሀዘን አለ። ተዘጋጅ ሀዘኑን ለመቀበል። አይ ስለ ቤተሰብ ጋር ነበርኩ ሰሞኑን ነው እንዴ? ኦኬ ማንንም አላገኘሁም። እነ ሙባንም እነ ቤቲንም ምናምን ማግኘታቸው ማለት ተደዋውለንም አናውቅም ነው እንዴ? እነሱ ነው ሙባሪካ አልደወሉልኝም። ምንም ስልክም አልተደወለም። የምታውቀው ነገር ምንም ነገር የለም። አረ ምንም ነገር የለም። እንዳትዋሽ። እኔ ደግሞ ዋሻለሁ። እኔ ለእሱ እራሱ የሄድኩት ነበረ። አሁን ተፈጠረ መሰለህ እንዴ? ከእሱ ነው የተደዋወልነው ማለት ነው። እዛ ቤተሰብ ጋር ነበርኩና ቤቲ ሰላም ነች፣ አሚር ሰላም ነው፣ ስልካቸው አልሰራልኝ ነው የሚያውቁት ነው የደወልኩለት። ታውቃለህ? የአሚርም የቤቲም ስልክ እምቢ ሲል ባለፈው እዚህ ላል ሆስፒታል ቤቲን ሄደን አላየናትም። ከዛ በኋላ ነው አንተ ሄድከው። እዛው ሆስፒታል ነበረች። አዎ ከዛ በማግስቱ ደግሞ አንተ ከሄድክ በኋላ እኔ ሄድኩኝ ቤቲን ላያም ማለት ነው። እና ሆስፒታል አልነበረችም። ሆስፒታል ደግሞ ከሆስፒታል ማን የወሰዳት? ጓደኛክ አቶ አሚር። ልጅቷ ሳትድን እንደዛው እንዳመማት እና
ከሆስፒታል ይዟት ጠፍቷል። ይዟት ጠፍቷል ከሆስፒታል አሚር። ከዛ የት ሄደን እንልልሃለን እንዴት ይዟት ይጠፋል ብለን ቶሎ ልጁ ፌንት እንዳይበላ አይ ይስማ እንጂ እንዴ ወይ ደገፍ ተደገፈኝ እንደ ይዟት ወደ ድሬዳዋ ገብቷል። ያበሳጭ ነገር ነው የሰራው አሚር። አይ ደስ የማይል ነገር ነው ያለው። ሳይሻላት እንደዛው እንዳመማት እንዳለ ከሆስፒታል ይዟት ጠፍቷል። ይዞ መጥፋቱ ሳያንስ ደግሞ በንጋታ ወዲያውኑ አዳሩኑ ወደ ድሬዳዋ ይዟት ሄደ። ቤቲን እሷን ይዞ ሄደ አሚር አይደለም ሰው ለማጣላት አይደለም አሚር ምንም ነገር ያገናኛል። እናንተ ሙድ ያዛችሁ ምን ሆነሽ ነው? እንትና ሄዷል። ሙቤም እኮ ሄዷል። ያቸኮለ ቆርጦ ሄዷል። እሱ ሙባረክም ወደ ድሬዳዋ አሚርም ይዟል ልጅቷን ወደዛ። አሁን ከዚህ ጋር እንፈልጋትም ይላሉ። ከዚህ ጋር ስልኩ እኮ ይሰራም አንደኛ ስለ ሁለትም ደግሞ ምን ታይም አይነሳም። እኮ አሁን እኛ ግሬ ገባን እሱ ነው። እኔ በሰዓቱ ዞና ሳጥር ከሌለው በስተቀር አሁን ናና ቆይ እንደ ከካሜራው ጫቱን ካሜራ ይሄንም እውነትማ ሰው ማወቅ አለበት። አልነገሩህም? ጓደኝነታችሁ እኔ ማወቅ የምፈልገው የት ድረስ ነው ያንተና የአሚር? አሚር ጓደኛዬ በጣም የሙቤስ ጓደኛ አይደለም አሚር። እኔ መፈልገው ነገር ስለሆነ በትክክል ቁጭ አድርግልኝ። ይኸውልህ አሚር ማለት ከድሮ ጀምሮ አብረን ያደግን ገብቶሃል። ዩኒፎርም ተቀያይረን አንድ ክላስ በአንድ ሳህን የበላን እምነታችንን ቢለያይም በቃ በአንድነት ያደግን እሱ ኢትዮጵያውያን ነን እኛ። ሙባሪክ ደግሞ በቅርብ የተዋወቅን ነው። ኦልሞስት ትንሽ ወር ኦልሞስት 4 ወር 3 ወር ነው የተዋወቅን ከሙባሪክ ጋር ታውቃለህ። ስለዚህ አሚር ግን ከጓደኛ በላይ ወንድም ነው አሚር ላይ። አይ አሁን ችግሩ ሙባረክ ጋር ሳይሆን ያለው አሚር ጋር ነው። ልጅቷን ከሆስፒታል እንዴት ይዟት ይጠፋል? ምን አገባው? የራሴን ህይወት ጀምሬያለሁ ብሏል አይደለ? ፍቅረኛ አለኝ ብሏል አይደለ? ምን አገባውና ነው እሱ? እኔ ሰው እንዴት አልነገረህም? ላንተ እኔ እኮ ዘወኝ ተረዋውየለን ነበር እኮ አንተ ምን ትላለህ? ዑመር ልክ ነው ብለህ ታስባለህ? ያደረጉት ነገር ሰው ሲጣላም ደስ አይለኝም ታውቃላችሁ። ግን ጓደኛ ከሆነ ማለት ነው ጓደኛ እንደዚህ አይነት ነገር ማድረግ እንዳለበት መናገር ፈልጋለሁ። ያንተ ጓደኛ ነው አሁን እንደነገርከኝ በቃ ወንድም ነው። ጓደኛ ብቻ ሳይሆን ወንድም ብዙ ይገባኝ። እንደው ተወሽ ዑመር አንተ ምን ይመስላል? ይኸውልሽ ለምን እንደዚህ ያደረጉ ብለህ ትገምታለህ? አሚርን አውቀዋለሁ በማቋቋም በሌላም ስራ አውቀዋለሁ። አሚርንም ታው ከኔ ላይ ታቆም አሚር አሚር ምንም ነገር ቆይ ጥሎኝ ይሄዳል ነው ያሳሰበህ አንተ? ልጅቷ በሽተኛ ሆስፒታል መውሰዱ ነው። አሚር ይወርሽ ምንም ነገር ቢያረቅ እኔ ሳያማክር እንትን ነገር ቆይ እናንተ ስማኝ ተረጋጋው። ሊያድ ከጀርባ ትልቅ ሴራ እየተደረገ ነው። እኔ ልንገርህ ምን አይነት ሴራን ደግሞ የሚደረገብን ሴራ አንተ ራስህ አጣርተህ ማወቅ አለብህ እኮ። አሚር ምንም ነገር ቢያደርግ ለኔ ያማክረኛል። ስልኩ ራሱ አልሰራ ቢለው እኔ ጨንቆት ይሆናል። ገብቶሃል? አሚር አሁን ይሄኔ ጨንቆት በጣም ተናዶ ሊሆን ይችላል። እዛ ድሬዳዋ ራስ እንዴት ያደረገው ገባ። ድሬዳዋ ደግሞ በፍጹም ሌላ አይችልም። ለአንተ እኔንም ታው ሄዷል። ተረጋጋ። ቆይ ለምን አትረጋጋም? አንተ መጀመሪያ ተረጋጋ። ቆይ ራስህን አረጋጋ። አይ እናንተ ምን ነገር ነው መሄድ ቤትን ይዞ መሄድ ምንድነው? ካንተ ያዝለት። ቆይ እኔ አሁን ግሬ ገባኝ። ቤትን ለምን ይዞ ሄደ? በቃ ለምን ያልደውልለት? አልፈልጋትም ካለ ለምን ይዞ ሄደ? እስኪ ደውልለት። አራቀኔ ለማታና ና የት ትሄዳለህ? ና እዚሁንና ደውል። ተነሳና እየቀረጽ ነው። ተረጋጋ። እስኪ ራስን አረጋጋ። ቆይ ተረጋጋና ደውልለት። ስፒከር ላይ ከቤቲ ጋር ወርታችኋል ሰሞኑን? አዎ ተናናቁ። እኔ ከሱ የተደዋወልን ነው። እኔ ቤተሰብ ጋር ነበርኩ። እኔ ፋሚሊ ጋር ነበርኩ። ሄሎ አሚር አሚር ሰላም ነህ? ወይ ያውልኝ እንዴት ነህ? ደህና ነህ? አለሁ። እንዴት ነህ? አለ ምንድን ነው? እኔ እኮ ቤተሰብ ጋር ነበርኩ። የምሰማው ነገር የት ሄደህ ነው? ቤቲን ይዘህ ሄድካሉ? ምንድን ነው? የት ሄደህ ነው አሚር? ወደ ድሬዳዋ ሄድኩኝ። እንዴ ድሬዳዋ ምን ታደርጋለህ አሚር? እኔን ሳታማክረኝ? እኔ ጓደኛ አይደለሁ እንዴ? ድሬዳዋ ምን ትሰራላችሁ? አሁን ሀረር ደርሰናል። ሀረር? አሁን ሀረር ገባን። ከቤቲ ጋር አብራችሁ ሄዳችሁት? እኮስ ቤትሽ ሰላም ነች? ቤቲ ራሱ ሰላም ነች? ቤቲ ደህና ነች? አንተ ደህና ነህ? ጤና እዚህ ይሻላል። ሆሊ እዛ ያለችበት ሁኔታ ጥሩ ላይ አልነበረችም እኮ። ታዲያ ምንም ብትወስን እኮ ማማከር ነበር። እኔ ከጓደኛ ወንድማሞች አልነበር እንደ አሚር እናንተ ታውቅ የለ እንዴ? ሆሊ አጋጣሚ ነው በቃ ይዣት ሄድኩት። ምክንያቱም እዛ በቃ ትክክል አልነበረችም። ያለችበት ሁኔታ ጥሩ አልነበረም። በቃ ይዣት አመለጥኩ። ሆሊ እኮ ታዲያ ከማንም ታመጣው? ከነ ሙባሪክ ማምለጥ አይደለም። በቃ ልጅቷ ታያት ምንም ጥሩ ነው የወሰዷትም ሆስፒታል ጥሩ አይደለም። በቃ ሀገር መቀየር አለባት ብዬ አሰብኩት። በቃ ሀገር ሲቀየር በቃ ልጅቷ ጤነኛ ሆነች። አሁን ደህና እኮ ታዲያ አሁን ድሬዳዋ ሀረር መሄዱ እንዴት ነው መፍትሄ ይሆናል? ታዲያ እዚህ ሆነን እኮ መጋፈጥ እንችል ነበር። ብትደውልልኝ ነገሮችን እዚህ ሆነን ይሻላል። አሁን ልጅቷ ገና ከዚህ ከመድረሷ ደህና ሆናለች እኮ። ጤናዋ ልክ ነው። አንተ ደግሞ የወሰድከው ከሆስፒታል ነው አይደለ? ከሆስፒታል ራሱ ግሉኮስ አለ ምን አለ ደም
አሚር አሁን እሷ ሆስፒታል ምናምን አይደለም የሚያስፈልጋት ወልዬ በቃ አረፍት ነው ሰላም ነው የምትፈልገው በቃ አሁን ያለችበት ሁኔታ ጥሩ ስላልሆነ ነው እርግጠኛ ነህ እኮስ ካልሆነ እሺ ካልሆነ እሺ ቀኑ ሙሉ እኮ ነው ታጉሼ ለዚህ ሙሉ ታጉሼ እኮ ነው እዚህ የደረስኩት ባቡር የለም ምን የለ ወይኔ እኮስ ካልሆነ ልምጣና ላማግዝ ነገር አለ እሺ ከጎን ልሁን ልምጣ ኧረ አይሆንም ሙባሪክም ራሱ እየመጣ ነው አሉ ጭራሽ ሙባሪክም ደግሞ ለሱ ልጅ ምን ነው ችግር ፈልጎ ነው እንዴ እናንተ የሚከታተለው ራሱ እየፈለገን ነው እዛው መጥቶ እኔ እንጃ ልጆች የነገሩኝ እየፈለጋችሁ ነው ምናምን አሉ እኔ ከሙባሪክ ለእሷ ለማሸሽ ሳይሆን እኔ የፈለጉት በቃ እሷ ጤነኛ እንድትሆን ብቻ ነው እኮስ አሁን የታረፋችሁ ሆቴል ያረፋችሁት ወይስ እዛ ዘመድ አለ አሁን ወደ ሀረር በቃ ድሬዳዋ አረፍን አንድ ቀን አሁን ወደ ሀረር ነው ገና ነው አሁን ገና ምታየለባ እኮስ እሺ በቃ እንደምንም ነገሮችን እንትን በለን አሳውቀኛ እሺ ወልዬ ደውልልሃለሁ ያለውን ነገር ታስተካክልልኛለህ እንዳሉ ወንድሜ በቃ ምንም ችግር እዚህ ያለው ነገር ያስተካክልልሃለሁ ሚላክ ዕቃ ካለ እልክልሃለሁ በቃ የቸገረ ነገር ካለ ምናምን እንዳለ ነገር የለኝ በቃ የሚደረገውን ነገር በሙሉ ታደርግልኛለህ ወንድሜ አሁን እዚህ ያለውበት ሁኔታ ይገባኛል ነው ማለት ጫንቆክ እንደሆነ በእናትህ ደግሞ ብትደውልልኝ አሪፍ ነበር ታውቃለህ ወይ አብረን ነበር ኧረ በእናትህ እኔ ሙባሪክ ይፈልጋትም ከሆነ ሰጠዋለሁ ሙባሪክ ነኝ ማረገው ነው የማውቀው እንዴ ሙባሪክ አበዛው ጭራሽ ምንድነው እንደሚከታተላችሁ እስከ ሀረር ድረስ እናንተን አይ እሱማ አሁን ያለንበት በቃ ቤቲ አሁን እዚህ ስትሆን አየር ስትቀይር ገና ሆናለች ጤነኛ ሆናለች ምንም የሚያሳስብ ነገር የለም አሁን ቤቲ ያለችበት ሁኔታ ጥሩ ሁኔታ ላይ ነው ከዛ ካነበረችበት የተሻለ ሁኔታ ላይ የተሻለ ግርግር ላይ ያለችው እኮስ በቃ ለማንኛውም እሺ ግን ያው ታውቃለህ እኔ ብሰማ አሪፍ ነበር በእናትህ እኔ ቤተሰብ ጋር ነበርኩኝ እዛ አገር ቤት ሄጄ ነበር ታውቃለህ አሁን ሲነግሩኝ ራሱ አላመንኩም ታውቃለህ እንዴ አሚሪ ቤቲን ይዟት ጠፋ ሲሉ እኔ አላመንኩም ታውቃለህ እኔ ደግሞ ታውቃለህ እኔ አንተ ማለት መደባበቅ የለም እኔ ለቤቲ ለራሷ ብዬ ነው ይሻት ይርኩት እንጂ ለሌላ ነገር አይደለም እኔ ምንም ፈልጌ አይደለም ከፈለገም ለሙባሪክ መልስለታለሁ እኔ ዋናው እሷ ጤነኛ ሆና ደስተኛ እንድትሆን ብዬ ነው እንጂ ለሌላ ነገር አይደለም ዋናው ጤና ይበልጣል አዎ ልጅቷ ጤናዋ ይበልጣል ግን እሷ አሁን ሰላም ነች አሁን ያለችበት ሁኔታ አዎ አሁን እዚህ ስትሆን በቃ ደህና ነች ስለዚህ እሺ የሚያስፈልግ ነገር ካለ ምናምን ንገረኛ እቃ ወይ ልካለ ወይ ደግሞ ልምጣ ከፈለክ ኧረ በፍጹም እኔም ራሴ አይታወቅም አሁን ወያ በቃ እሺ ያለው ነገር እንትን በእና ንገረኝ ደውልልኝ ሰርግንም አትዝጋው እና እንደዋወልሽ አሚር ቢያንስ እሺ ስንት ሰዓት ትደውላለህ እኔ አሁን ስልኬ በሙሉ ዝግ ነው እኮስ ወደ ማታ ልደውልልህ በቃ እሺ ወደ ማታ አበራዋለሁ እሺ በቃ ሳያችሁ አይ እኔ እኮ እንደዚህ ይሆናል ያንተም ለስለስ ብለን ያወራው አይ እኔ ተፈጠረ እኔስ በቃ የሆነ ጓደኛዬ ስለሆነ ደግሞ ከዚህ በፊት ይወለ ብዙ ነገሮች ማንኝ ነገር ተናገርኩት እንግዲህ ያው ይቅርታ አድርግልኝ እኔ መመካከር ካለባችሁ ተመካከሩ ያለውን ነገር ነው ምክንያቱም አንተ አሁን እኮ ኡመር አከሳስሮ አንተ አከሳሰለ ያ ቃል ማለት ነው እኮ እሱ እኔ ደግሞ ንገርክ ይኸውልህ ሙቤ አሁን ከሱ ጋር መጣላቱ አይቀርም እኮ እኮ የሚያውቀው ነገር አለ ማለት ነው። እኔ ደግሞ ንገርክ አጠገብ ያለችው ሴት ነች ገብቶሃል እሷ ደግሞ አሟታል ደክሟታል ገብቶሃል እሱን ጮኬ ባወራው አጠገብ ብልቶን ትችላለች አይደለም መመካከር ከሆነ አሁን ሙቤ ሰምቷል አይደል በማወራው መንገድ አወራለሁ አሁን እናንተ ፊት ቤተሰቦቼ ፊትም ስላለው ምንም መጥፎ ነገር አላወራም ግን ብቻውን አሁን ማታ ደውለት የለ ብቻውን አሚርን እኔ ብዙ ማወራው ነገር አለ ገና ብዙ ነገር ያልጨረስነው ጉዳይ አለ ገባሻ ሲጀምር በእናትህ አንተ ራስህ ታውቃለህ ማለት ነው አወራራችሁ እኔ ካወራራችሁ የተረዳሁት ራሱን ለማግለል ነው የሚመስለው አሁን ራሱን እያገለለ ነው ከአንተ ጋር አይጣላም ብዬ አላስብም ነገር ይሄንንም ለማለት ነው ሰውናቸው ለጋጫ አይደለም ግልጽ ከሆነ ግልጽ አብሮ አደግ ከሆነ ጓደኛ ለምን መሰለ ረጋ ብዬ ያወራሁት አሚር በተናደድኩ ቁጥር አሚርን አይደለም አሚር ተናደስ ታወራው ተናደው ነው የሚመልስልህ ገብቷል አይደል ነው ግን ምን አለ ስልኬን አውቄ ነው የዘጋሁት ገብቶሻል ከሙባሪክ ለመሸሽ አንተ አሁን ስለ ቤቲ ነው ስለ አሚር ነው የተጨነቀው እኛ እኮ ስለ ቤቲ ነው እኮ የተጨነቅነው
መቼ ስለ ቤት ያወራ? ጓደኛዬ ነች፣ አሚርም ጓደኛዬ ነው። ገባሽ አይደለ? ለሁለቱም ያስጨንቀኛል። ጓደኛ ቢሆን ይሄን የሚያል ነገር ይደብቃል እንዴ ታዲያ? አይደለም አሁን ፎከስ ያለው እሱ ወደ አሚር ነው። አንተ ጤናህን ምን ትፈልጋለህ ምናምን ነው ያልከው ያኔ ያውቃል እኮ እሱ እናንተ ምን አድርገው ነው የምትሉኝ? አይ በቃ ልትናገር ይገባ ነበር። በሽተኛ ልጅ አንስተህ ከሆስፒታል መሄድ የለብህም። እንዴት እንዲህ ታደርጋለህ ማለት አለብህ። አንተ እኮ እሺ ምን ትፈልጋለህ ወንድሜ? ምን ልርዳህ አልከው? ጭራሽ ማንም ይወዳት ሰማኛ ጠያቄ ልጠይቃት። ሁለቱም አይወዷትም። አለምዬ ማንም ይወዳት? ሁለቱም አይወዷትም። ሙቤም አይወዳትም። ሁሉም ራሳቸውን ነው የሚወዱት። ልጅቷን እየተጫወቱባት ነው። በሴት ልጅ እንዲቀልዱ አልፈልግም። ግን አንተ ደግሞ ሙባሪክና አሚራ አንድ ላይ ናቸው አይደለ? እየመጣው ነው ብሏል። ይሄ ነገር ደግሞ አንተ አንድ ላይ አይደሉም። ተመካከራችሁ? ሙቤና አሚራ አንድ ላይ አይደሉም። እሱ ይመጣል እያለ ነው። አሻጥር የሰራችሁ ነው የሚመስለው። ይሄ እኮ ቀላል ጉዳይ እኮ አይደለም። የታመመ ሰው የሆነ ነገር ብትሆንስ? እሺ ቀልድ ነው እንዴ? ለምንስ ትገባታለህ? እንደኔ ምን አውቃለሁ እኔ? ትገባለህ? ጓደኛ አብሮ አደገ ነው እያልክ አይደል እንዴ? አብሮ አደገ ነው ታዲያ። እኔ ወሰድኳት እንዴ? ትገባታለህ። ምክንያቱም እኔ እያወቅህ አሁን እኮ በቃ ምን ላድርግልህ፣ ምን ላግዝልህ፣ ጭራሽ ምን ልሆንልህ እያለው ይዛት ናትለው እንዴ? ይኸውልህ ያልተረዳኝ ነገር ሙባሪክ ጋር ተጣልተዋል አይደለ? እነዚህ ልጆች ገብቷል። ይዟት ከመጣ ደግሞ ችግር የሚፈጠረው የሰው ቤተሰብ ማለት ምን አገባው? አንድ የታመመ ሰው ይዞ ሄዶ የሆነ ትሪትመንት ሳይደረግ በሕክምና በቂ እንቅስቃሴ እንዳታይ ከሆስፒታል ይዞ መጥፋት ማለት የሆነ ነገር ብትሆን አንተ እኮ እንደዛ ካስባለ ደግሞ እኔና አለም ከፈለግን መሄድ እንችላለን። ድሬዳዋ ራሱ እኔ እንደዛ ነው የምለው። ግን እኔ ይሄንን የተናገርኩበትም ምክንያት ልንገርህ። እኔ የጓደኛ የጤና ነገር ያጠራጥረኛል። አሚር በደንብ አልዳነም፣ ገና አልዳነም። ሐኪም ቤት ወስደ አስመርምረዋል። ያማኑኤል አይምሮ ሆስፒታል ወስደ ቼክ አስደረገው። አሁን እኮ ያለው አሚር ያደረገው ነገር እኮ ልክ አይደለም። ተረድቻለሁ። አሁን ነገር ግን በዚህ ስሜት አይደለም። አሚር ቆይ አንዴ እስቲ የምታወራውን ሐሳብን ተናገር። እኔ ልጨርስልህ። ምንድነው ስሜትህ? ተነስና ተናገርሽ ወይ ልንገርና የሚደረገው ነገር እቺ ልጅ የሆነ ልጁ ጤነኛ አይደለም። የሆነ ነገር ብትሆን ማን ነው የሚጠየቀው? ኦሊ አይጠየቅም። አሚር ያደረገው ነገር ልክ አይደለም እኮ ይገባኛል። ግን በዚህ ስሜት አላቀሽም ብሏት ተነስቶበት አላቀሽም ብሏት ጥሏት ሄድ። እቺ ልጅ የት ልትሆን ነው? ምን ልትሆን ነው? ሰው ሀገር ወስዶ እኔና አሚር ለማጣላት ያደረጋቸው ለማጣላት አይደለም። ታዘቡኝ። አንድ ብላችሁ የማታስቡት ሰው እኔና አሚር ልታጣሉ ነው እያለ ነው። ጤነኛ ነው የሆነ በቃ አይምሮ በትክክል ያስባል የምትሉት ሰው እንደዚህ አይነት ነገር ያደርጋል? ከሆስፒታል የታመመችን ሴት ይዞ በአንድ ጊዜ ድሬዳዋ መንገድ አለ፣ የ8 ሰዓት የ9 ሰዓት መንገድ የሆነ ነገር ብትሆን አጉል አይሆነውም። ዋሻው እንዴ? ኧረ ልክ ነው። አንተና እሱ ላጣላ ነው። አይ ዞራውን ማጣላ ሳይሆን ሊያጣላ ነው። ላጣላ አይደለም። አሁን ሀሳቡ እሱ ለጓደኛው ነው። ለዛ ለአሚርም ደግፋለሁ። አሚርም እውነት ያለው ቤቲ እውነት አላት። ግን እዚህ የሚያስጨንቀኝ ለቤቲ ነው። አሚር እውነት የለውም። እኔ በዚህ ስሜት ያወራሁት ራሱ ቤቲ ያጠገቡ ስለሆነ ነገር ትሰማለች። ገብቷል አይደለ? እሱ ምናልባት አሁን እንደሰማሁት በስልክ ሲያወራ በቃ ምንም አልመሰለው። ደግሞ እኮ ልክ አይደለም። ላረጋጋ አልሞቀው አልበረደው። ሕክምና አይደለም የምትፈልገው ምንድን ነው ታዲያ? ምን በመርከብ መንሳፈፍ ነው? በአይሮፕላን መብረር ነው? እኔ እኮ አባባሌ ከገባህ አንድ ጤነኛ ጤናው ወደ ጤና ያልተመለሰ ሰው ማለት ኖርማል ያልሆነ ሰው ሆስፒታል ይዞ የሚሄድ መንገድ ጉዞ አለ። ባቡር የለ ምን የለ አለ። ደግሞ እየተናገረ ነው። ይሄን እኮ መንገዱም እኮ አይመችም። አንተ መንገድ ላይ የሆነ ነገር ብትሆንስ? ያያችሁት ነገር አለ። የሆነ ነገር ሆና ቢሆንስ? ኦሊ ትገባታለህ። ምክንያቱም ልጁን እየለቀቃችሁት ነው። ልጁን ስትለቁስ ደግሞ አንተ ጓደኛ ነው አብሮ አደግነት ትገባለህ። ምን ልርዳህ እያልከው እኮ ነው ያለው። ያ መሆን የለበትም። በምትለው ከሆነ እኮ ማን ነው ለነገር በምትለው ከሆነ አንተ አሁን ለቤት ይደግፋል ለምትለው እኔ ለቤት እኮ የደገፍኩላት ነው። ነገር ግን ደግሞ አሚር እውነት አለው። ለምን መሰለህ? ቤት እዚህ ከሆነች ከሙባሪክ ጋር ትጣላለች። ሙባሪክ ጋር ትጣላለች ደግሞ እቺ ልጅ ብቻዋን የምትቀረው ገብቶሃል? አጠገቧ ማንም የለም። ሲያደም ደግሞ አሚር እኔን እንዲያስብ ደግሞ ያደረገው የሙባሪክ ሴራ ነው፣ የሙባሪክ ነገር ነው። ገብቶሃል? ከመናዋን ጨርሳ ካስፈለገ ድሬዳዋ ካስፈለገ አሁን እንሂድ። እንደዛ ይሻላል። አይ እንደውም እኔ ምን ልሰራ ሄዳለሁ በኋላ አሚር ደግሞ በመጥረቢያ ይፈልጠኝ አልፈልግም። ካሜራችን ጋር ያዛችሁ እኔ የምፈልገው አንዴ ቆይ አልጨረስኩም። እሺ ድሬዳዋ ሄደክ ምን ማድረግ እንዳለብህ ልንገር። እሺ ልጅቷን ተቀበለ ወደ ሐኪም ቤት አስገባት።
እሱን ደግሞ ወደ ጸበል ወይ ይዘናት እንመጣለን እንጂ ወደዚህ በቃ እንደዛ ይዘናት ነው እንጂ እንመጣለን